አሚጎስን ልናይ ተራው ደረሰ። አሚጎስ ብድርና ቁጠባ ህብረት ስራ ማህበር። አሚጎስን ካየን ሌሎቹ የአሚጎስ ዘመዶች የአክስቱ ልጅ መሆናቸውን ግንዛቤ እንድትወስዱ ይህም በድፍረት ነው የማወራው። ሁሉም ማለት በሚቻልበት ደረጃ የብድርና ቁጠባ ህብረት ስራ ማህበራት አደገኛ ውንብድና ውስጥ የተሳተፉ ነው ያሉት። የአሚጎስን እንደማሳያ ካሳየዋችሁ እናንተ ሌሎቹ የአክስቶቹ ልጆች መሆናቸውን አስቡ። አዲስ አበባ ላይ ብቻ 1600 በብድርና ቁጠባ የህብረት ስራ ማህበር ላይ ፍቃድ የተሰጣቸው ናቸው። እነዚህ ሁሉ ዘመዳማሞቾች ናቸው እያልኩ ነው ያለሁት። የአሚጎስን እንቀጥል። አንድ በሉልኝ። ይሄ ሰው እንዳልካቸው በኃይሉ እሱ ባለው ይባላል። ፋይናንሻል ሞቢላይዜሽን ዘርፍ ቺፍ ኤክሲኪዩቲቭ ዳይሬክተር ነው። የትምህርት ደረጃው ዲፕሎማ ነው። የወሰደው ብድር 168 ሚሊዮን 282994 ብር ነው። ታይም ዲፖዚት ይሄ በቀይ ያሰመርኩላችሁ ጠቅላላ የወሰደው ብድር ነው። እንግዲህ አባላት ቢበዛ ከአንድ አይነት ብድር በላይ መውሰድ የለባቸውም ይላል መተዳደሪያ ደንባቸው። ነገር ግን እንዳልካቸው ባህሉ እሱ ባለው ያሉ ሰዎች ግን ከ7 አይነት በላይ ብድር ወስደዋል። ጠቅላላ ብድራቸው 168 ሚሊዮን 282994 ብር ደርሷል። ታይም ዲፖዚታቸው በአረንጓዴ የተደረገው ነው 29 ሚሊዮን 643445 ብር ነው። ሼራቸው ጠቅላላ ሼራቸው ይሄ በብርቱካናማ ከለር የተከበበው ነው 18 ሚሊዮን 148702 ብር ነው። እንቀጥላለን። ይሄኛው ፍጹም አብርሃ ገብረ ሚካኤል ይባላል። ሲኦ ነው፣ ስራ አስኪያጅ እንደማለት ነው። ጠቅላላ የወሰደው ብድር 145 ሚሊዮን 316419 ነው። የተከበበውን እዩት፣ በቀይ የተከበበው ታይም ዲፖዚት ማለት እንግዲህ ተበዳሪው የሚያስቀምጠው ብር ማለት ነው። ወለድ ይከፈልለታል፣ ይታሰብለታል። ከ19 እስከ 22 ነው የሚታሰበው ነው ያሉኝ። የሚታሰብለት ፍጹም አብርሃ 57 ሚሊዮን ብር ታይም ዲፖዚት አለው። ሼሩ 53 ሚሊዮን ብር ነው። የሚያሳዝነው ነገር እዚህ ጋር አንድ ብድር ለመውሰድ የቅድመ ብድር ቁጠባ የሚባላል። ለምሳሌ አንድ መኪና ለመግዛት የ3 ሚሊዮን ብር መኪና ለመግዛት ለመበደር የፈለገ ሰው 800 ሺህ ብር ሴቭ ማድረግ ይጠበቅበታል ብድሩን ከመውሰዱ በፊት። ፍጹም አብርሃ ግን የወሰደው 145 ሚሊዮን 316419 ብር ሆኖ ካለ ቅድመ ቁጠባ የቆጠበው 113 ብር ከ07 ሳንቲም ነው። እኔም አፍሬያለሁ። 3 እንበል። እንዳልካቸው ባህሉ እሱ ባለው ቀደም ያልኳችሁ እንዳልካቸው ባህሉ እሱ ባለው እሱን እንለፈው እና ረድኤት ተፈራ አለታዬ ጋር እንሂድ። የሰው ሀብት አስተዳደር ዳይሬክተር ናት። የወሰደችው ሎን 15 ሚሊዮን 700 ሺህ ብር ነው። ታይም ዲፖዚቷ 13 ሚሊዮን 738 ሺህ ብር ነው። ሼሯ 5 ሚሊዮን ደርሷል። ሎን ሴቪንጓ 200 ሺህ ብር ብቻ ነው። 4 እንበል። አስካለ ይልማ ትባላለች። እችኛዋ ደግሞ የህግ ክፍል ኃላፊ ነች። የወሰደችው ብር 45 ሚሊዮን ብር ነው። ታይም ዲፖዚቷ የጊዜ ቁጠባ ማለት ነው 22 ሚሊዮን ብር ሲሆን ሎን ሴቪንጓ 595 ሺህ ነው። ሼሯ 8 ሚሊዮን ደርሷል። ቅድመ ቁጠባ የብድር ቅድመ ቁጠባዋ ግን አልታወቀም፣ የላትም። ይሄኛው አንተነህ ደግፌ ይባላል።
የቦርድ አባል ነበረ። አሁን የሲኦ የፍጹም አብርሃ ቤስት ጓደኛ ነው። 34 ሚሊዮን 436 ሺህ ብር ብድር ወስዷል። 3.2 ሚሊዮን ብር ሼር አለው። ሎን ሴቪንጉ 18186 ብር ነው። እንግዲህ ምንድን ያልኳችሁ ሎን ሴቪንግ ማለት ሎን ከመወሰዱ በፊት ሴቭ የሚደረግ ብር ማለት ነው። የወሰደው 34 ሚሊዮን 436 ሺህ ብር ነው። የቆጠበው 18186 ብር ነው። ይሄኛው ደግሞ ስድስተኛ ላይ የምናገኘው ብርሃኔ ገብረስላሴ ተክሉ ይባላል። የሲኦ የፍጹም አብርሃ ይሄም ቤስት ፍሬንድ ነው። ማቻ ዲያሊሲስ ማቻ የሚባልና ካዶ የሚባሉ የዲያሊሲስ የማር ማቀነባበሪያ ፋብሪካ ያለው ሲሆን 13 ሚሊዮን ብር ሼር ያለው ሰው ነው። ሰባተኛ ላይ ስርዓቱ ሲሞንን እናገኘዋለን። የአራዳ ክፍለ ከተማ እዚህ ጋር ያዙልኝ። እንግዲህ ይሄ ደግሞ ስርዓቱ ሲሞን የአራዳ ክፍለ ከተማ ህብረት ስራ ጽህፈት ቤት ኃላፊ ነው። ምን ይሰራል እዚህ ጋር በሉኝና የወሰደው ሎን 3.2 ሚሊዮን ብርና 787 ሺህ የኢትዮጵያ ብር ወስዷል። ይሄን የወሰደው መኪና ገዝቶበት ለራሱ ለአሚጎስ አከራይቶታል። እንግዲህ እዚህ ጋር ልከክልኝ እንደሆነ ልብ ይለዋል። ሎን ሴቪንጉ ሁለት አይነት ሎን ሴቪንግ፣ ፕሪሚየም ሎን ሴቪንግ 52000፣ ቮለንተር 4000፣ መደበኛ 31000 ሴቭ ያደረገ ነው። በስጦታ የተሰጠው ሼር የ100,000 ብር ሼር ነው። እንቀጥል። ይሄኛው ሌላኛው ይሄንን እንለፈው፣ ጊዜው ሲደርስ የምናወራው ይሆናል። ሽፈራው ሽጉጤ ባለቤት ነች። እንለፈው። እችኛዋ ደግሞ ልዕልት ግደይ ረዳ ትባላለች። የቀድሞ የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር የነበረች ሲሆን አሁን ላይ የልደታ ክፍለ ከተማ ስራ አስኪያጅ ስትሆን 400,000 ብር ሎን ወስዳለች። በስጦታ የ3 ሚሊዮን ብር ሼር ሰጥቷታል። ሌላ በዚህ ውስጥ የተውናቸው እነ ሲሞን እና አስናቀ እነ ቃለ ወግ ያሉ ቢሆንም የትራፊክ ፖሊሶች ጭምር ሼር በስጦታ የተሰጣቸው ትራፊክ ፖሊሶች እንዳሉ ስማቸውን ሊያደርሱኝ ፈቃደኛ ሆነዋል። እነዚህ የትራፊክ ፖሊሶች ምንድነው ዋና ስራቸው? የተለያዩ በተለይ መኪና ላይ ብድር ተበድረው ያልመለሱ ተበዳሪዎች ካሉ ያለምንም የፍርድ ቤት ትዕዛዝ እንዲያስሯላቸው በሼር የሚያስሯቸው ናቸው። ከነዚህ በተጨማሪ ትግራይ አሚጎስ የሚባል ብራንች ሲከፍት መጀመሪያ ስጦታ ያበረከተው ለፕሮፌሰር ክንድያ ገብረ ሕይወት ነው። ክንድያ ገብረ ሕይወት 100,000 ብር ሎን የ100,000 ብር ሼር ተሰጥቷቸዋል። እያልን ስንቀጥል የሚገርማችሁ ነገር ቅድም ሴቪንግ ያልኳችሁ የታይም ዲፖዚት ሴቪንግ ያልኳችሁ የሁሉም ሰዎች ማለት ነው። ትላልቅ ቁጥር ነው የምናየው። እነዚህ ከፍተኛ ቁጥር የምናይባቸው ታይም ዲፖዚቶች ለምሳሌ ፍጹም አብርሃ 57 ሚሊዮን ብር ነው። 57 ሚሊዮን ብር ታይም ዲፖዚት አድርጎ ሳይሆን አርቲፊሻል ዲፖዚት። ይሄ አርቲፊሻል ዲፖዚት በየአመቱ በየወሩ ይወልድላቸዋል። ገንዘቡ ሳይገባ እንደገባ ተደርጎ አርቲፊሻል የተቀመጠ ሲሆን ይሄ ወለድ የሚያገኙት ወለድን ሎናቸውን ይመልሱበታል። እንደዚህ ነው እንግዲህ ህብረት ስራ ብድርና ቁጠባ ተቋማት ላይ በእንደዚህ አይነት ማጭበርበሮች ናቸው። እነዚህ አሁን የጠራሁላችሁ ሰዎች በተጨማሪ ፊያብ የሚባል ሪል ስቴት እና
ካናዲያን ስኩል ሰሚት አካባቢ ያለ ትምህርት ቤት በእነዚህ ሰዎች ሼር የተቋቋመ ድርጅት ነው። ምን ያህል ወሮበሎች እንደከበቡን ማየት ነው። የህብረት ስራ ኮሚሽንም እነዚህን ሰዎች ከመቆጣጠር የአዲስ አበባ እነዚህን እውቅና የሰጣቸው የህብረት ስራ ማቋቋሚያ ኮሚሽንም ምንም አይነት ቁጥጥር እንደማያደርግባቸውና ከነሱ ጋር እንደሚሰራ ለዚህም ደግሞ ውለታ እንደሚዋልለት የሼር ስጦታ እንደሚሰጠው ማሳያ ሆኗል። እና አስካለ ረሳ ናቸው። አስካለ ይልማ የህግ ክፍል ዳይሬክተር ናት። 7 አይነት ሎን ወስዳለች። 7 አይነት ሎን 7 አይነት አራውን ታይም ዲፖዚት 30 ሚሊዮን ብር አላት። ረድኤት ተፈራ የሰው ሀብት አስተዳደር ኃላፊ ነች። 8 አይነት ሎን ወስዳለች። አርቲፊሻል ታይም ዲፖዚት አራውንድ 12 ሚሊዮን ብር አርቲፊሻል ታይም ዲፖዚት ላይ ኢንተረስት ይታሰብላታል። ብንለው አያልቁም። እናንተ ለማየት ሞክሩ ከማስረጃዎቹ። ማጠቃለያው ኢትዮጵያ ውስጥ የተቋቋሙ በተለይ አዲስ አበባ ላይ የተቋቋሙ የህብረት ስራ ብድርና ቁጠባ ተቋማት፣ ማህበራት በገንዘብ ዝውውር ውስጥ፣ በገንዘብ አጠባ ውስጥ፣ በተለያዩ የዶላር ምንዛሬ ውስጥ የሚሳተፉ ናቸው ስል በድፍረት ሳይሆን በማስረጃ አረጋግጬ ነውና ይሄን የምትሰሙ አካላት ይሄን የምትሰሙ የሚመለከታችሁ ለነገሩ የመንግስት ባለስልጣናት ራሳቸው እዚህ ውስጥ የሳተፉ ናቸው። እንደውም አራዳ ክፍለ ከተማ ላይ ከመንግስት መስሪያ ቤት ሲባረሩ ራሳቸው እንደዚህ አይነት ቁጠባ ተቋም አቋቁመው የወንበዴ ግሩፕ አቋቁመዋል እላችኋለሁ። ይህን ስንናገር ደግሞ እንደና አሚጎ ሲመጡና ስማችን ጠፋ ይሉናል። ስማችን ጠፋ ስም እንዳለው ሰው። ስለዚህ የምታመጡትን ታመጣላችሁ፣ እኛ ግን እንቀጥላለን በማስረጃ ስለምናወራ ማለት ነው።